እግዚአብሔር መሐሪ ነው። ለካ እግዚአብሔር ይቅር ባይ ነው። እግሮቻችን በዓለም ረግጦ የመጣውን ተላልፎ ስንቱን ነካክቶ የመጣው ኃጢአት የተጸናወተው ሰውነታችንን ዝም ብሎ እያወቀ ከደጁ ቅጥር አሳልፎ ዳግም ቃሉን ለመማር አምጥቶናል። ለካ እግዚአብሔር መሐሪ ነው። ለካ እግዚአብሔር መሐሪ ነው። የትናንት በደልን ቆጥሮ የማይገፋ የትናንት በደልን ጥቁረትን ብቻ ነቅሶ እያወጣ በሰው ላይ ዳግም ቁስልን በቁስልም እሾህን የማይሰድ ለካ እግዚአብሔር እውነትም መሐሪ ነው። ለካ እግዚአብሔር ይቅር ባይ ነው። ገፉኝ ብሎ የማይገፋ ራቁኝ ብሎ ያረፈደን ከሰነበተ የማያበላልጥ በጥቂት ደቂቃ ዞሮ አብሮ አልተማረም፣ አብሮት ወንጌል አልሰበከም። እንደ ሐዋርያቱ ዝቅ ብሎ ከባሕርይ አባቱ ጋር ከባሕርዮቱ ከመንፈስ ቅዱስ ጋር ስላለው ሕልውና ቃሉን ዝቅ ብሎ 3 ዓመት ከ3 ወር አልተማረም፣ ቃሉንም አልሰማም። ምናልባትም ከዓመታት በፊት በልጅነቱ ያውቀው ነበር እንጂ ከዛ በኋላ አይቶት አያውቅም። ዝናውን እንደሰማ ካልሆነ በቀር ወንበዴ ነው፣ ብዙ ሰው ገድሏል፣ የብዙ ሰው ንብረት ቀምቷል። በሱ ምክንያት ብዙ እናቶች ልጆቻቸውን አጥተዋል። ብዙዎች የለፉበት የነገዱበት ከቤተሰቦቻቸው ያገኙትን ልጆቻቸውን እናሳድጋለን ያለ ጥሪታቸውን ሳይቀር ነጥቋቸዋል። ሕይወቱ ሁሉ የሚታወቀው በውንብድናው ነው። አንዲት ቃል ብቻ ግን አጸደቀችው። ጌታ ሆይ በመንግሥት በመጣ ጊዜ ያኔ ልትፈርድ ስትመጣ ያኔ ስንዴውን ከገለባ ልትለይ በመጣ ጊዜ በመንግሥት ስትመጣ አስበኝ ብቻ ብሎ ጸለየ። ይቅር ለማለት እንኳን እኮ ቆይ ላስብበት አላለም። ለእኛ እግዚአብሔር ልቦናው የደነደነ አይደለም። እንደው ቆይ ጊዜ ስጠኝ፣ ያንተ ጉዳይ የመረረ ነው። አንተ አስለቅሰህ የለ አይ እጅን ማግኘት አለብህ። የብዙ ሰው ሕይወት በአንተ ምክንያት መርሯል። የብዙ ሰው ምክንያት በአንተ ምክንያት ጨልሟል። አንተ ለሌሎች ደስታ መሆን አልቻልክም፣ አላውቅም ብሎ አገፋው። ዛሬ በገነት ከኔ ጋር ታድራለህ። እውነትም እግዚአብሔር መሐሪ ነው። እውነትም ይቅር ባይ ነው። ለካ ለመማር በጣም 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 ከምትቆጥር እውነቷን ለመፈጸም ከምትሯሯጥ ሰከንድ በላይ እግዚአብሔር ለካ ይቅር ባይ ነው። እኛ ዘገየን እንጂ ለካ እሱ አላረፈድም። ለካ እግዚአብሔር መሐሪ ነው። ለካ ቸር ነው። ለካ እንባን ያብሳል። ለካ ጠቢ ብሎ አይጠላም። ተጸጽታ የነጣችን ነፍስ እንኳን እኔ እንዴት አምላክ ሆኜ እንዲህ በደቂቃ ውስጥ ይቅርላል፣ ትንሽ ትልፋ፣ ትንሽ ትንገላታ ብሎ ይቅር ለማለት እጆቹ የሚዘገይ አባት አይደለም። ለካ እግዚአብሔር ይቅር ባይ ነው። በዙፋን ላይ የተቀመጠበትን ክብር ረስቶ ያኔ በረኝነቱ ያኔ ማንም ሳያውቀው የገዛ ወንድሞቹ እንኳን ሹመት ይመረጥ ቢባል ከዝርዝር ውስጥ እንኳን ሊያስበው ማንም ያልፈቀደው በሰውነቱ ደቃቃ የ12 ዓመት ግና ብላቴና ማንም ባላስታወሰው ሰዓት በጎቹን ነብርና አንበሳ ሊበላ ሲመጣ ጉልበት ሆኖት አንገት ለአንገት ተናንቆ እንዲነጥቅ ያደረገው ያ ምስኪኑ ዳዊት፣ ያ ልባሙ ዳዊት እግዚአብሔርን በበገናው የሚያመሰግን እግዚአብሔር ምን ልስጠው? እንደው ዳዊት ማለት ለኔ ጻድቅ ነው ምን ላድርግለት ብሎ እግዚአብሔር ከሰውነት አካል ፈለገና እንደ ልቤ ነህ በቃ ሰው ለሰው ሊሰጠው የሚችለው የመጨረሻው ክብር ልብ ነው።
በቃ ዳዊት ማለት እንደ ልቤ ነው ብሎ የተናገረለት ከሳኦል የግድያ ዛቻ ነፃ አውጥቶት ያን ሁሉ መከራ ካህናቱን ይዞ በተሰደደ ሰዓት ረሃብ እንኳን ሲጸናበት እግዚአብሔር ነበር ያበላው፣ እግዚአብሔር ነበር ያጠጣው። ከሳኦል ሰይፍ የታደገው የአንዲት ቀን የዝሙት ስህተት ግን ዋጋ አስከፈለችው። ኦርዮንን ገደለ፣ ነፍስ አጠፋ። በዚህ ሲያበቃ የሰራው ዝሙት እንዲደበቅበት ጭምር ከራሱ አልፎ ናታን መጥቶ የነገረውን ታሪክ ለዚህ ሰው ሞት ይገባዋል ብሎ የራሱን ፍርድ የረሳ ዳዊት በአንዱ 4 ትከፍላለህ ብሎ ናታን ሲነግረው ልቡ ተሰብሮ ነበር። እግዚአብሔር መሐሪ እንደሆነ ያውቃል። አልጋው በእንባ እርሶ ይሄም አይደንቅም። አልጋ በእንባ ከማራስ አልፎ እስኪጨመቅ ድረስ አልጋውን የለበሰው ጨርቅ ውሃ እስኪመስል እንባው በሱ። የእኛ ሊቃውንት ነው በትርጓሜ አልጋውን ሸንኮር ይዞ ከመጸለዩ ከማንባቱ የተነሳ እንባው አንዲት ዕፅ አብቅላ እንደ ሐረግ እግሩ ላይ ጭምር ተጠምጥሞበት ነበር ይላል። ያ የትናንቱ ዳዊት አሁን ተሰበረ። አሁን ያ ጉልበቱ ጠፋ። ሺህ ፍልስጤማውያንን ወታደር እየመራ ድል ያደርገው ዳዊት አሁን የለም። ትናንት እኮ 3 ግንድ ከስንዝር ጎልያድን እኮ ድል አድርጓል። አሁን ያ ጉልበት የለም። ማንም እግዚአብሔር ካንበረከከ በእግዚአብሔር ፊት ጉልበተኛ የለም። ብዙ ኃያላን ሲወድቁ አይተናል። በየከተማው አገር ያቀጠቀጡ ሰዎች ጉልበታቸው ደግሞ ከቤተ ክርስቲያን በር ላይ ተቀምጠው እባካችሁ ተዘከሩ ሲሉን አይተናቸዋል። ትናንት ባለጸጋ የነበሩ ስንቱን ድሃ ያስለቀሱ፣ ስንቱን የቀሙ፣ በሐሰት ያጭበረበሩ፣ ለትውልዳቸው እንኳን ሳያስቡ የሐሰት መብልን በጥብጠው የሰጡ የማይገባ መድኃኒትን ጊዜ ያለፈበት እንደሆነ እያወቁ ለጊዜያዊ ገንዘባቸው ብቻ የነሱ ሆድ ብቻ ይሙላ ስንቱን ግፍ የሰሩ በየሜዳው ላይ ወድቀን አይተናቸዋል። እግዚአብሔር ከሰበረ ማንም ጉልበተኛ የለም። ባይሆን እሱ የሰበረውን እሱ ይተክል ብቻ። የትምህርታችን ርዕስ ዛሬ ስለ ዮሴፍ ነው የምንነጋገረው። እግዚአብሔር ከዮሴፍ ጋር ነበረ። እንዴት ደስ የሚል ንግግር ነው እናንተ! በአንተ ሕይወት ውስጥ እግዚአብሔር እኮ ከገሌ ጋር ነበር እንደመባል ምን የሚያስደስት ነገር አለ? ምን የሚያስደስት ምን ሐሴት የሚጭር ነገር አለ? በዮሴፍ ታሪክ ውስጥ ሰማዕትነት አለ። በዮሴፍ ታሪክ ውስጥ ወጣትነት አለ። በዮሴፍ ታሪክ ውስጥ አጥቶ ማግኘት አለ። ተሰብሮ መጠገን አለ። ወድቆ መነሳት አለ። ይሄ ዘመን በተለይ ለወጣቶችና ለጎልማሶች በጣም ከባድ ዘመኑ ነው። ብዙ ሰው ጭንቀት ላይ ነው። አንዳንድ ጊዜ አንዱ የአንዱን ጭንቀት መስማት ስለተወ እንጂ ሁሉም በራሱ ውስጥ የሚያብሰለስለው መውጣት የሚፈልገው በጣም የሚንቀለቀል ብዙ እሳት አለ። ያልተመለሰ ብዙ ጥያቄ፣ ሹክሹክታ፣ የኑሮ ጥንቅጥ፣ የትዳር መመሰቃቀል። ግማሹ ትዳር ያጣ ይለምናል። በአንድ በኩል ደግሞ አጠገብ ሆኖ ግማሹ እባክህ ትዳሬን አስተካክል ይላል። ግማሹ ደግሞ ኧረ ትዳር መረረኝ ይላል። ግማሹ ደግሞ ትዳሩ ሰታኝ ልጅ መቼ ነው ይላል። ልጅ ያገኘው ደግሞ ስራ መቼ ይላል። የጥያቄ ዘመን ሆኗል። ሁሉን ስራውን ይዞ እዚህ ተደርድሯል። አሁን አልሞላ ያለን ስራ ዘላለሙን በእንባ ቢጠየቅ አልሳካ ያለ የኑሮ ጥንቅጥ። ዮሴፍ ማለት ለጎደሉ ሰዎች ሙላት። ለካ እግዚአብሔር እንዲህ ታሪክ ይቀይራል። አይ እግዚአብሔር አላሁንም እንድንል የሚያደርግ ልብን የሚያሞቅ አባት ነው። እግዚአብሔር አምላክ ሆነት ቆይታችንን ይባርክልን። የዮሴፍ ታሪክ የሚጀምረው ህልምን ከማየት ነው። ያዕቆብ ከ12 ልጆቹ በጣም አብልጦ የሚወደው ዮሴፍን ነው። ዝም ብሎ አይደለም። ለያዕቆብ ዮሴፍ በጣም ብዙ ትርጉም አለው። ዝም ብሎ ልጅ ብቻ አይደለም። ከሚወዳት አስቀድሞ ብንያምን ስትወልድ ከሞተችው ከራሔል የተወለደለት ልጁ ነው። ራሔል በጣም ይወዳታል። ለእሷ ብሎ ከላባ ጋር አንገት ለአንገት እስከ መተናነቅ ደርሶ 21
ናት። ደምግባቷ ያማረ ነው። ለዘመናት ልጅ በማጣት ተሰቃይታለች። አጠገቧ ያለች ሌላ ልጅ እያገኘች እሷ ግን ልጅ የላትም። ቅዱስ ዮሐንስ አፈወርቅ የቁስጥንጥንያው ሊቀ ጳጳስ ምን ይላል? ተወዳጆች ሆይ ይላል፣ አንዳንዶቻችሁ እዚህ ቤተክርስቲያን መጣችሁ ይላል፣ እንባችሁን ታፈሳላችሁ፣ ልጅ የሌላችሁ ሴቶች ታለቅሳላችሁ ይላል። እመኑኝ ይላል ዮሐንስ አፈወርቅ፣ እግዚአብሔር መካንነትን አልሰጠምና፣ ነገር ግን በመጽሐፍ ቅዱስ ውስጥ አብዛኞቹ ሴቶች እስቲ ተመልከቷቸው ይላል፣ ቅዱሳንን ከመውለዳቸው አስቀድሞ የመካንነት ሕይወት ነበራቸው እና እነሱን እያሰባችሁ ተጽናኑ። ያዘገየባችሁ ነገር ምናልባት የተሻለ አድርጎ እጥፍ ድርብ አድርጎ ሊሰጣችሁ ይሆናል ይላል። ከዚህ መካን ተብላ ከተተፋባት፣ መካን ተብላ ከተገፋች፣ መካን ተብላ ሰው ከተጸየፋት ሴት ነው ከራሔል እግዚአብሔር አምላክ ልጅ የሰጠው። ዮሴፍ ለያዕቆብ ልጅ ብቻ አልነበረም። የዮሴፍ በጣም ለየት የሚያደርገው ጸጋው ህልም ያይ ነበር። የመጀመሪያው ህልሙ ግን በሱ ሕይወት ውስጥ በጣም ትልቅ ትርጉም ነበረው። እንደውም አንድ ቀን ምን አየ? 11 ነዶ የታሰረ የህግ ጥቅል ታስሮ በሜዳው ላይ 11 ነዶ ለአንዱ ነዶ ሲሰግድ ያለ እና በጣም ደስ አለ። ለአባቱ ሄደና አባቴ ሆይ 11 ነዶ እህል ተሰብስቦ ለኔ ሲሰግድልኝ አየሁ። እባክህ ልጄ ሆይ ህልምን የምትመራቱ ነው፣ ህልምን አትይ፣ ህልምን የምትወዳቱን ክርስቲያን። በዚህ አጋጣሚ ወደ ኦርቶዶክሳውያን እኛ በተለይ በዚህ አዲስ ኪዳን ያለ ክርስቲያኖች በህልም የምንመራበት ዘመን አይደለም፣ በእምነት የምንመራበት ዘመን ነው። በአበው ካህናት የምንመራበት ዘመን ነው። በቅዱሳት መጽሐፍት ሕግ የምንመራበት ዘመን ነው። ብዙ ሰው ህልምን በማየት ጠፍቷል። አንዳንዱ ሌሊት ሲቃዥ ያድራል። አገር አቋርጦ እኮ የሚመጣል። እናንተ አልሰማችሁም እንዴ? ዓለም ዞሮ በህልሙ ዓለም ዞሮ የሚመጣ እኮ አለ። አንዳንዱ በዙፋን ላይ ተቀምጦ ንጉሥ ሆኖ ሲመራ ያለ፣ አንዳንዱ ስኬቱን ጨርሶ ይመለከታል። ቅዠትና ህልሙ የተወናበደበት ማዕት አለ። ክርስቲያን በህልም አይደለም የሚመራው። በተለይ በአዲስ ኪዳን እግዚአብሔር ከገለጠ ይገልጣል፣ የእሱ ፈቃድ ይሁን። ከዛ ውጭ ግን ህልምን የምትሹ ብቻ አትሁኑ። ከተመኛችሁ ሳይቀር ህልምን ከተመኛችሁ አይቀር እኔ እውነቴን ነው የምላችሁ እንደ አባ ይስሐቅ ተመኙ። አባ ይስሐቅ የሚባል የሶርያ ቅዱስ አባት ነበር። ምን ይላል? ሁልጊዜ ሲለምን ኦ እግዚእ ኢየሱስ ክርስቶስ አርየኒ እምከ ሀብተ ሰዓተ ሌሊት ነበር። ጌታዬ ኢየሱስ ክርስቶስ ሆይ እባክህ በህልሜ ለአንድ ደቂቃ ለአንድ ሰዓት ያህል ቢሆን እናትህን አሳየኝ፣ ድንግል ማርያምን አሳየኝ እያለ በጣም ይመኝ ነበር። ከተመኛቸው ቀን እንዲህ ተመኙ። እሷን ማየት ፀሐይና ጨረቃ ከማየት በላይ ነው። እሷን ማየት ከነዛ 12ቱ ዮሐንስ በራእዩ ምዕራፍ 21 ላይ ከተደነቀባቸው ከነ ያክንት፣ ከነ መቅሊጦስ፣ ከነ ሰምፔር፣ ከነ ኬልቄዶን፣ ከነ ያክንት፣ ከነ ኢያሴቤት ከነዚህ ዕንቁዎች ሁሉ የእሷ መልክ ያምራል። ዓለም ሁሉ ቢሰበሰብ ብርሃናዊ ነገር ሁሉ ቢጠራቀም የእሷን መልክና ደምግባት የሚተካከል የለም። እሷን እባክህ አሳየኝ። 10 ዓመት ሙሉ ለምኗል። እግዚአብሔር መቼ እንደሰሙ ታውቃላችሁ? ጸሎቱን ከ10 ዓመት በኋላ እመቤታችን ተገለጠችና ምን አለችው? አባ ይስሐቅ ሆይ ከ3 ቀን በኋላ ታየኛለህ፣ ነገር ግን ካየኝ በኋላ ትሞታለህ አለችው። እመቤቴ ድንግል ማርያም ሆይ አላት፣ አንቺን ካየው ወዲህ ዓለምን ማየት ለኔ ምን ያደርግልኛል? አንቺን ከተመለከትኩ ወዲህ የዓለም መልክ ምን ያደርግልኛል? እውነት መታደል እኮ ነው በእውነት። እሷን ካየሁ ወዲህ ምን ያደርጋል ደግሞ ለዓለም መልክ? ኧረ ይህን ጸጋ በእውነት እግዚአብሔር ያድለን። እመቤታችን ተገለጠችለት። ወዲያው ከቀናት በኋላ ሞተ። በቃ ከዛ ወዲህ ህይወት ነዋ። ከተመኙ አይቀር እንዲህ ነው። እንደውም አባ ጽጌ ድንግል ምን ይላል? ብፁዕ ዘርኤቲ በህልሙ ሌሊት ይላል። በህልሙ የሚያይ ሰው ብፁዕ ነው ይላል። እንደው ዮሴፍ ያየው ህልም ልዩ ነበር እና ለአባቱ ምን አለው? ወንድሞችን አንተ የሚሰግዱልህ ዘመን ይመጣል አለ እና ለወንድሞችን እንዳትናገር ብሎታል። ሄዶ ለካ እሱ አላስቻለው ልጅነቱ ማለት ሄዶ ነገራቸው። አደራችሁን ወንድሞቼ ህልማችሁን አትናገሩ፣
ምኞታችሁ በአደባባይ አታስጡ፣ አታውሉ። አሁን በዚህ ዘመን ቤተ ክርስቲያን መከራ የሆነባት የብዙዎቻችን ችግር ህልማችንን፣ እቅዳችንን፣ የወደፊት የምናስበው በአደባባይ እናወጣለን። ዛሬ በተለይ በዚህ ዘመን ማህበራዊ ድረገጽና ሚዲያ ያጠፋው ብዙ ሰው ሚስጥሩ በአደባባይ ማውጣት፣ ገበናው በአደባባይ ማውጣት፣ ገና ባልተቋጨ ህይወት በየአደባባዩና በየሰፈሩ እንገጣለን። ነውር ነው። ኦርቶዶክሳውያን ሚስጥረኞቹ ነው። ሚስጥር ለመያዝ ልመዱ። መጀመሪያ ኑና ምስጢርን ሰብቶ ከሚፈጽም ከመድኃኒዓለም ጋር ተመካከሩ። መጀመሪያ ለሱ ንገሩት። አንተ ይህን ነገር ትወዳለህ ወይ? ትወዷለህ? ይህን ህይወቴ አሁን አንተ ፈቅደዋል? ሰው ከመስማቱ በፊት መጀመሪያ አንተ ስማው። ሰው ከማጨብጨቡ በፊት አንተ አጨብጭብለት፣ አንተ መርቀው፣ አንተ አዎንታ ስጠው፣ አንተ አረጋግጠልኝ ይህን ህይወት። አንተ ያልመረጥከው ዓለም ብትመርጥልኝ ምንም አይጠቅመኝም። ዓለም መርጦት አንተ ያልመረጥከው ሰው አይበረክትም። መጀመሪያ አንተ ባርክልኝ፣ አንተ ቀድስልኝ። ሰዎች አያዋጡኝም፣ አንተ ታዋጣኛለህ። ሰዎች አያዛልቁኝም፣ አንተ ታዛልቀኛለህ። ዛሬ የመረቁኝ ሰዎች ነገ ይረግሙኛል። አንተ ከመረቅህ ማንም አይረግምም። አንተ ካነሳ ማንም አይጥልም። አንተ ካለመለምክ ማንም አይቆርጥም። እባክህ አንተ መጀመሪያ አረጋግጥልኝ በሉት። ንግግራችሁን ከመድኃኒዓለም ጋር አድርጉት። ልመናዋ ፊት የማያስመልስ አንገት የማያስቀልስ ከድንግል ማርያም ጋር ሚስጥራችሁ ከእሷ ጋር ተነጋገሩ። እሷ በሰፈር እንደምናገኛቸው ሰዎች አይደለችም። እሷ ነገር የማያስታውቅበታለች። ሰው መጥቶ የእናንተን ምስጢርና ገበና ቢያቀመኑኝ ሄዶ ለሰፈር ለአካባቢ ነው የሚነዛላችሁ ኃጢአታችሁና ጉድለታችሁ። እሷ ከሰማሽ ግን ለልጇ ነው የምትነግር። በልጄ የገሌ ነገር እንዲሆኗል፣ እባክህ ማረው፣ እባክህ ይቅር በል፣ እባክህ ጎሎበታል ሙላለት ነው የምትል። ሚስጥራችሁን በአደባባይ አታውጡ። ነገራችሁ ሳይሰልም ነገራችሁ ሳይፈጸም እንዲሁ በአፍ ብቻ እንዳይቀር ሚስጥረኞቹ ነው። ብዙ ሰው ህልሙን አውጥቶ ነው የተጎዳው። ገና ሳይበረክት፣ ገና ሳይስተካከል፣ ገና ነገርየው መስመር ሳይዝ በአደባባይ አታውጡ። ሚስጥረኞቹ ነው። የእኛ እናቶች እስቲ አባቶቻችን ድሮ ተመልከቷቸው። ተው መጀመሪያ እስቲ ዝም በል ይላል ዮሴፍ ለወንድሞቹ ነው። ወንድሞቹ ቂም ያዙበት ይላል። ቂም ሁለተኛው ቀን ህልም አየ እና ሁለተኛው ህልም ግን ይለያል። 11 ከዋክብት እንደገና ፀሐይና ጨረቃ ለሱ ኮከብ ወይም ለአንዱ ኮከብ ሲሰግዱለታል። በጣም ተደሰተ። ጠዋት ተነስቶ ሄዶ ለማን ነገር? ለወንድሞቹ ነገራቸው። መጀመሪያ ግን ለአባቱ ነው የነገረው። አባቴ ወይ ህልም አየሁ። ያንተ ልጅንም የምታያቱን በህልም አትመራ፣ በመጽሐፍ ተመራ። እሺ ህልሙን ንገረኝ ትርጉሙ። ፀሐይና ጨረቃ እኔና እናትህ፣ 11 ከዋክብት ወንድሞች ናቸው። እኛ ናንተ የምንሰግድልህ ዘመን ይመጣል። በጣም ደስ አለው። በጣም ተደሰተ። በጣም ተደሰተ። እባክህ ለወንድሞች አሁን እንዳትናገር። ለማን እንዳትናገር? እያዳመጣችሁ ነው። እያዳመጣችሁ ነው። እግዚአብሔር ከሁላችሁ ጋር ይሁን። እባክህ እንዳትናገር። ይሄ ለወንድሞቹ ነገራቸው። ወንድሞቹ አሁንም ቂም አሴሩበት። ብዙ ወንድሞች፣ ብዙ ወጣቶች ነገ ያልፍልናል፣ ነገ እግዚአብሔር ያስተካክልልናል፣ ነገ ህይወታችን ይቃናል፣ አይ እግዚአብሔርማ ጥሎ አይጥለኝም ብለው ካሁን ተስፋ ያደረጉትን ነገር ወዳጃችን ናቸው፣ ገሌማ ወዳጄ ነው፣ ሚስጥሬን ይጠብቃል ብለው ነግረው በገዛ ወዳጆቻቸው የተከዱ ብዙ ሰዎች እናውቃለን። የብዙ ሰው ታሪክ ተመልከቱ። እንደውም ጠላት ነው ብሎ በሚያስበው ሰው ከሚጎዳው በላይ ወዳጅ ነው ብሎ በሚያስበው ሰው የተከዳ በጣም ብዙ ሰው አለ። አምኖ ለጓደኞቹ ነግሮ ስንት ንብረቱን ያጣል። እነዚህማ የኔ ሚስጥረኞች ናቸው ብሎ ስንት ውለት አድርጎላቸው የተከዳ ብዙ ሰው አለ። ዮሴፍ ለገዛ ወንድሞቹ ነገራቸው። ወንድሞቹ ግን ክፋትን አሰቡበት። ወንድሞቹ ያደራቸው በወዳጆቻችሁ መለወጥ አትበሳችሁ። የሰው መለወጥ ያስደስታችሁ። በጎረቤቶቻችሁ ወይም በአካባቢያችሁ፣ በቤተሰባችሁ፣ በመስሪያ ቤታችሁ ሰው ማደግ እናንተ ክፋት ካሰባችሁ ወዲያው ሰላም ለኪዱ። ይሄ ከሰይጣን ነው። በሌላው መሻሻል፣ በሌላው መለወጥ፣ በሌላው ማማር ውስጣችሁን ሐሴት ይሰማው። አትበሳጩ። እንደ ቅናት ያለ እኮ አጥንትን የሚያነቅዝ እኮ የለም።
እንደ ቅናት ያለ እኮ ሰው ከሰው አጋንንት የሚያደርግ እኮ ማንም የለም። ቅዱስ ባስልዮስ ዘቂሳርያ ቅናት ማለት ጊዜያዊ አጋንንትነት ነው ይላል። ቅናተኛ ሰው በዛች ደቂቃ ውስጥ እሱ ሰው አይደለም ነው የሚለው፣ አጋንንት ሆኗል ነው የሚለው። እግዚአብሔር ከእንዲህ አይነቱ ይጠብቀን ወንድሞች። ቅናት የክፋት ሁሉ በር ናት። ቅናተኛ ሰው ይገድላል። ቅናተኛ ሰው ሌባ ይሆናል። ቅናተኛ ሰው የሌላ ሰው እድገት ደስ አይለውም። ወንድሞቹ በገዛ ወንድማቸው ላይ ያስዩበት ነው እና አንድ ቀን አባቱ ያዕቆብ እስቲ ወንድሞችንና ምግብ አድርስላቸው ይልቀዋል እና ዮሴፍ በጣም ምስኪን ነው። መንገዱን አያውቅም። ለሰፈሩና ለአካባቢው ገና እንግዳ ነው። ምግብ ይዞላቸው ሄደ እና ምግብ ይዞ ሲሄድ እንደው መንገድ ጠፋበት ይላል። ሄድበትን አንተ ወዴት ይሄዳል? ረሃብ ጸናበት። ከገዛ ከያዘው እንኳን በጣም ያስደንቃቸው ምግብ ላይ እንኳን መውሰድ አልፈለገም ይላል መጽሐፍ። በኋላ መልአክ እግዚአብሔር ሰው መስሎ ተገለጠ። ወዴት የምትሄድ ነው አለ። 11 ወንድሞቼ ጠፍተውብኝ ነው፣ ከወዲያ ነው መንገዱ፣ ሂድ አለ። መብላት ይችል ነበር፣ ቆንጥሮ መንካት ይችላል። ታማኝነት ግን ያዘው። ዮሴፍ የታማኝነት ምልክት ነው ይላል ዮሐንስ አፈወርቅ። ብዙ ታማኞች አሉ ሀገራቸውን እንዲህ የጠበቁ፣ እኛ እንበላም እኛ እንጠጣም ብለው። ኦርቶዶክሳውያን ወንድሞቼ የኦርቶዶክሳዊነት አንዱ መገለጫው ታማኝነት ነው። ሰው ላያያችሁ ይችላል፣ እግዚአብሔር ያያል። ሰው አላየኝም ብላችሁ አደራችሁን፣ ሰው አልተመለከተኝም ብላችሁ የእናንተ ያልሆነው ነገር እጃችሁን አሰብዙ። ለዚህ እኮ ነው እግዚአብሔር አምላክ እኮ ብዙ ዘመን ጸሎታችን ያዘገየብን እኮ እኛ ሰዎች ላይ ስላዘገየንባቸው እኮ። እንዴት ብሎ ይስማል? እንዴት ብሎ ይታረቀን? እንዴት ብሎ ልመናችንን ሰምቶባችንን ያብዝ? እኛ በሌላው ላይ እየተረጋገጠ፣ እኛ ሌላውን እየገፋ፣ እኛ በሌላው ላይ ክፋትን አሜትን እያበዛ፣ ሰው ባልሰራው እየፈረደ እንዴት ብሎ ይታረቀን? መጽሐፈ መነኮሳት ላይ አንድ ወጣት ነበር ይላል። ገደል ጫፍ እየሄደ ሊወድቅ ሲል አደናቀፈውና ልክ ሊወድቅ ሲል ስር ይዞ ይጠለጠላል እና ምን ብሎ ጸለየ? ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ ብሎ በጣም ጮኸ። ማንም የለም። እንግዲህ አስቡ፣ ገደል ጫፍ ነው፣ በረሃ ላይ ነው። እግዚአብሔር ከሰማይ ተገለጠ። ከጠሩት የሚሰማ ከለመኑት የሚፈጥን አምላክ ነው። አንተ ሰው ሆይ አለ፣ እንድረዳ ትፈልጋለህ አለ። አዎ። እንድረዳ ትፈልጋለህ? አዎ። አንድ ነገር ግን ታደርጋለህ። ምንድን ነው እሱ? ስሩን ልቀቀዋል። ምን ቢል ጥሩ ነው? ጌታ ያለ ቦድቅስ ምን ቦድቅስ። አሁን ራሳችንን እንጠይቅ። እግዚአብሔር ተገልጦ አሁን ለዘመናት ሰሞኑ ስትለምነኝ ነበር፣ ሰምቻለሁ። ጸሎት ግን እንደው እቺ በየመስሪያ ቤቷ በየሰፈሯ የጀመርካትን ነገር እቺ ክፋቷን አቁመው ይቅርብ ቢል ትለቀዋለህ ወይ? ስንት የተከልነው እኮ ስራ አለቅ ያለ እንዴት ብሎ ይማረን? አንዳንዱ ተው ሌብነትህ ተው ይቅርብ፣ ይሄ በየመስሪያ ቤቱ ተረካካው ነገር ይቅርብ፣ ተው ሌላውን አትጥፋ፣ ሐሰቱ ይቅርብ ሲባል ልጆቼን ማን ያሳድግልኛል? እግዚአብሔር ማሳደጉን ረሳ። ትናንት ከትናንት ወዲያ ምንም ባልነበረው ሰዓት እግዚአብሔር የቤቱ ብርሃን እንደነበረ ረሳ። ትናንት ሰው በገፋ ሰዓት የደረሰላት መድኃኒዓለም እንደሆነ ረሳች። አደራችሁ ዛሬ ሞላ ብላችሁ እግዚአብሔር እንዳትረሱ፣ ጉልበት አገኘን ብላችሁ እግዚአብሔር እንዳትረሱ። ትናንት እኮ ማንም አልነበራችሁም ነበር። ትናንት በወደቃችሁ ሰዓት፣ ሰው በገፋችሁ ሰዓት ማንም አልነበራችሁ። ይኸው መድኃኒዓለም ነው የኖራችሁ። ማን ነበራችሁ ትናንት? እናንተን ማየት ሰው ሳይፈልግ እኮ መንገድ ቀይሮ ነበር እኮ ትናንት። እግዚአብሔር አልነበረ መንገድ ሳይቀይር ይኸው አለው እያለ ቤታችሁን ያሞቃል። እንዳትዘነኩት መድኃኒዓለም፣ እንዳትዘነኩት የቀራንዮውን ንጉሥ። ሁሉ ሊሄድ ይችላል፣ ብቻችሁን ልትቀሩ ትችላላችሁ። እግዚአብሔር ከእናንተ ጋር ብቻ እንዳለ አረጋጉ። ዞር ብላችሁ እሱ አንተ አለ። አዎ በቃ ካለ መንገዱ ቀና ነው። ትልቁ ብቸኝነት በሕይወታችሁ ከእግዚአብሔር መራቅ። ሰው ተከበው ዛሬ እኮ የምናውቃቸው እኮ ሰዎች ሰው ተከበው ግን ደስታ የላቸው። ሁሉ እኮ ሞልቷል። ያን የነበሩት ነገር ሁሉ ተደብሮ ጨርሰዋል። አሁን እንደው የሚለምኑት አጥተዋል። ቤቱ ሞልቷል፣ ንብረቱን አግኝተውታል፣ ትዳሩ ተሟል፣ ሁሉ አለ፣ ግን ደስታ የለም። ደስታ የለም። ዞር ብለው ሲመለከቱ ከነሱ በድህነት ያለው ሰው ተደስቶ ያለ፣ ምንም የሌለው ሰው እግዚአብሔርን አመስግኖ ቤት ውስጥ ያን ግራ ይገባቸዋል። ለካ የሳቱት ነገር እንዳለ ይገባቸዋል። መድኃኒዓለምንም እንዳትረሱ። አሁን
ደካማ ዮሴፍ ታማኝነት ምልክት ነው። ታዲያ ወንድሞቹ ምግብ ይዞላቸው ሲመጣ እንግዲህ ገና ብላቴና ነው። ከሩቅ አይተው ምን እንዳሉ ታውቃላችሁ? ህልመኛው መጣ፣ ህልመኛው መጣ። ዮሴፍ ብሎ ስሙን ለመጥራት ተጸየፉ። ህልመኛው መጣ እና ምን አሉ? ይሄ እኮ ወንድማችን እኮ በእኛ ላይ ትሰግዳላችሁ ብሎ የተነሳብን ሰው ነው። ምን እናድርገዋል? እንደብድበው ተባባሉ። እሱ ምግብ ይዞላቸው ቢመጣ እነሱ ክፋትን አሰቡ። እሱ እኮ ርኅራኄን ያሰቡ። እሱ እኮ ምናልባት ወንድሞቼ እርባቸው ይሆናል ብሎ እኮ ረሃባቸውን ያስታግስ እኮ ምግብ ይዞላቸው ይመጣ። እነሱ ግን ክፋትን አሰቡ። ቅዱስ ዮሐንስ አፈወርቅ ምግብ ይዞላቸው ቢሄድ ከሩቅ አይተው ህልመኛ መጣ ብለው ክፋትን ያሴሩ አይሁዳውያን ናቸው ይላል። ልክ ክርስቶስ ማለት ዮሴፍ ነው። የበኋላ ዮሴፍ ዳግማዊ ዮሴፍ ኢየሱስ ክርስቶስ ነው ይላል። ክብር ይግባውና በእውነት ለስም አጠራሩ ዮሴፍ የተባለ ክርስቶስ ነው። ምግብ ይዞላቸው ቢመጣ ተሰብስበው ከርኅራኄው ይልቅ ክፋትን ያሰቡ አይሁዳውያን ናቸው። ዕለተ ዓርብ የመከሩ ምን አጠፋ ክርስቶስ? ብሉ ያላቸው፣ ጠጡ ያላቸው፣ ሸክማችሁ ቢከብድ ኑ ላቀልላችሁ፣ ነፍሳችሁ ብትራብ ኑ ላጥገባችሁ ነው ያለ። እንዳይሆን እኮ ልቡናው የከፋ የለም። በእውነት ምን አስቀየማቸው? እንደዛ ለገላጋይ በማይሆን ሁኔታ 6666 ጊዜ ገርፈው ሁለት ሀብል ገመድ፣ አንድ ወደፊት የሚሄድ ገመድ፣ አንድ ወደ ኋላ የሚሄድ ገመድ አድርገው ደረቅ ግንድ ሌሊቱን ሙሉ ገርፈውታል። አፉ በአፉ ምግብ እንኳን አልገባ፣ ውሃ እንኳን አልጠጣ። እንደዛ እየገረፉ ከፊት ያለው ከአንገቱ የተቀረቀረውን ገመድ ቶሎ ፍጠን ብሎ ይገፋው ይጎትቷል። በፊቱ ይወድቃል። ፊት አፍና አፍንጫው ደም ይፈስ ነበር ይላል። ምን ባጠፋ? መላእክት በሰማይ ስብሐት እያሉ የሚያመሰግነውን አካሉ ከመሬት ጋር እያዳቁ መከራ ደረሱበት። ደግሞ ይነሳና ጥቂት እንደተጓዘ ከኋላ ያለውን ሀብል ወይም ገመድ ይዝና ቀስ ብለህ ተራመድ፣ ምን ያስቸኩላል እያለ ወደኋላ ይገፋዋል። ወደኋላ ሲወድቅ ጀርባውን የደረቀ ግንድ ይመታዋል። ስለ ሰው ልጅ ፍቅር ብሎ 13 ጊዜ ወድቆ እየተነሳ 21 ጊዜ ፂሙን ነጭተውታል። 19 ጊዜ በብረት ዘንግ ራሱን መተውታል። ካፍና ካፍንጫው ደም እስኪወጣ ድረስ ምን ባጠፋ ክርስቶስ? በዚህ ባልበቃቸውም ደግሞ እኮ መኑ ገጸ ለገጸከ፣ ማነው ፊትን የመታ እያሉ ሌሊቱን ሙሉ ሐናና ቀያፋ ቤት 19 ጊዜ ጉንጩን በጡጫ መተውታል። ምን ባጠፋ ክርስቶስ? ደግሞ አይኑን ሸፍነው በኋላ ነው ቀራንዮ ላይ አድርገው 2,000 ትናንሽ የሚሆኑ እሾሆች 72 ጣት የሚያህሉ ረጃጅም እሾሆች የተመሳጠሩበት ትልቅ የእሾህ ጉንጉን ራሱ ላይ አድርገው 72ቱ እስከ ውስጥ እስኪገባ ጫን እያሉ እያጠበቁ የብረት እሾህ እስከ ውስጥ አስገብተውበታል። እንደውም አባቶች እስከ ቅንድቡ ድረስ ደርሷል ይላሉ። ሰውነቱ ደም እስኪፈስ ምግብ ይዞላቸው ቢመጣ ክፋትን ያደረጉበት የበኋላው ዮሴፍ ኢየሱስ ክርስቶስ ነው። ገና ምግቡን እንዳመጣ ዮሴፍን ደብድቦ ተቀራምተው እየደበደቡ በጉድጓድ ውስጥ ከተቱት። ልብሱን ገፈ እንደው ምን አረጉ? ዮሴፍን ከጉድጓድ ውስጥ አድርገው እነሱ ግን ከላይ ዕጣ ይጣጣሉ ነበር። ዛሬ እኮ በየከተማው ስንት ዮሴፎች አሉ። ስንት ዮሴፍ ለጓደኞቻቸው የኖሩ፣ ለወንድሞቻቸው የኖሩ፣ ለቤተሰባቸው የኖሩ ግን ተገፍተው በሰሩት በጎነት ይልቅ ክፋት የተደረገባቸው ስንቶች አሉ። ወንድሞቼ ሁሌም እንደ ዮሴፍ ሆኑ። ዮሴፍ ቂም አልያዘም። ዮሴፍ ክፋትን አልያዘም። በቀል አላሰበም። አደራችሁን በቀለኛ እንዳትሆኑ። ምናልባት በእናንተ ሕይወት ውስጥ ታሪካችሁን የደረሱ ሰዎች ይኖራሉ። እመኑኝ፣ እናንተ ክርስቶስ መስላችሁ ነው። በማንም ላይ ክፋትን እንዳታስቡ። በማንም ላይ በእናንተ ላይ እሾህ ስላደረገ እሾህን ለመንደፍ እንዳትሞክሩ። ነገ እናንተ ሕይወት አላችሁ። ነገ እናንተ ፍርድ አለ። እግዚአብሔር ፊት በፍርድ እንጠየቃለን። እንደ ዮሴፍ አዳጊ በቀል ሆኑ፣ በቀልን የምትርሱ ያኔ ክርስቶስ በእናንተ ይደሰታል። ያኔ ክርስቶስ በእናንተ ሐሴት ያደርጋል።